አካባቢ በረኪና የት ነው የማገኘው? አለ አንደኛው ይሁንልሽ ሁለተኛው ይሁንልሽ። አሪፉ የቱ ነው? አንደኛ ተብሎ አንደኛ አለ፣ ሁለተኛ ተብሎ አንደኛ አለ። ለማንኛውም የመጀመሪያው ደረጃ ይሻልሻል። አንተ ግን በጣም ባለጌ ነህ። እሺ ምን አጠፋሁ እናቴ? እኔ ቆንጆ ለምንሽ ነው በረኪና አትለኝም? ለምንሽ ነው ቆንጆ? ራሴን ላጠፋ። ምን ውዷ እናቴ፣ ካልጠፋ የራስ ማጥፊያ እንዴት በረኪና ትመርጫለሽ? በረኪና እኮ መግደል ከተወቆየ እኮ ሰምቻለሁ። ታዲያ ከሰማሽ ምን ነው? ቢያንስ አረፋ ሲያስደፍቀኝ ከተሰማው ከገዛልኝ ብዬ ነው። አሃ እችን ሙዳና ቃትም ነበረ። ባረፋ ደፈቃ ቆሎ መኪና ዳር ይዘው እንደሚወድቁት ሙድ ተጀመረ እንዴ? ማን ነው በእናትሽ አንቺን የሚያስከፋ? ያው መከረኛ ቦይፍሬንድ ነው። አባቴ ነው 2023 ኒሳን አዲሱን መኪና ግዛልኝ ስለው 2020 ካልሆነ እምቢ አለኝ። ስለዚህ ራሴን ላጠፋ ነው። ባሪያው አቤት። ቁጭ ብለሃል የነን እየሰማ እና ልሩጥ? ብትችልማ ብትበርም ደስ ይለኝ ነበር። እኔ በሆን በእውነት አልቆምም ነበር። እሺ ለሁለት ዓመት ልዩነት ብለሽ መኪናው በሁለት ዓመት ልዩነት ስሪቱ ተለያይቷል ብለሽ ራስሽን ለማጥፋት ነው የምትፈልጊው? አዎ ባሪያው ይህን ሽልጦ ስጋብዝህ 2015 መኪና የገዛውልህ መስሎ ነው አይደል እኩል የምትመልስልኝ? እሺ ምከሩኝ፣ ራሴን በምን ላጥፋ? አየህ ባሪያው የሀብታም ልጅ ሲያምጽ በእግሬ ነው ትምህርት ቤት መሄደው መኪና አልፈልግም ይላል። እኛ ስናምጽ ደግሞ ወጥተን አስፋልት በድንጋይ እንዘጋለን። ለዚህ እኮ ነው ተዘግተን የቀረን ነበረባችሁ። እስቲ ራስሽ መልሺው። በእውነት እንደው ከሀብታም አንደበቶች ራስሽን በምን ለማጥፋት አስበሻል? ለመሆኑ ግን አንቺ ቆንጆ ልጅ ስራሽ ምንድን ነው? ኢንስታግራም ላይ ሞዴል ነኝ። በጣም ጥሩ። አንተስ? እኔ ደግሞ ቴሌግራም ላይ ኮሜዲያን ነኝ። ናይስ። እንግዲያውስ አእምሯችን ላይ የጀመርሽውን ፈረሳ ሳታቀጣጤው መፍትሄውን ልንገርሽና ሄደሽ እንደሚሆን አድርጊው። በገመድ ራሷን ታጥፋ። ታዲያ እንደሱ አይሻልም? ወንድ ባሪያው በቃ የፈሪሳውን የጀግና ሞት እንደዚህ መሞት። ቴንኪው። ዛፌት አለ? ስሚ ገመዱንም ዛፉንም ሰተንማ ተባባሪ አጥፍቶ ጠፊ አንሆንም። ሰሞኑን የተተከለው ራሱ እዚህ ያደገው 4 ኪሎና 4 ኪሎ ዙሪያ ሆነ እንጂ እኔ አላልኩም። አንተ አነካኪ ነግሬሃለሁ። ያላልኩትን አትበል። ክብሪት ቤቢ እጅሽ ላይ ገመድ ምን ይሰራል? እንትን ነው ራሷን ለማጥፋት ፈልጋ። ዋት? የስ አዎ ራሴን ላጠፋ ነው። 2023 መኪና ካልገዛልኝ ራሴን ነው ማጠፋው። ይገዛል ቤቢ። አንቺ ብቻ አንድ ልጄ ተረጋጊልኝ። የፈለግሽው ነገር ይገዛልሻል። እሺ እናንተ ናችሁ አይደለም ልጄ ራሷን እንድታጠፋ ይመክራችኋት? አረኛ እንደ ፍሬንድ እንደ